በጣም ስለማምናት ነው ይሄንን ሁሉ ነገር አረ እንደዚህ አይነት እምነት ይቅርባት ናቲ የዚህን ያክል የማብራራት ራሱ ግዴታ የለብኝም ታውቂያለሽ ግዴታ የለብህማ አሳያለሁ ታያለህ እንዴት እንደምታብራራልኝ ታያለህ ስነ ስርዓት ይኖርሽ ድንበር ባንተላለፍ የተሻለ ነው የኔና ሰማሻ አንቺ የሚመለከትሽ ጉዳይ የለም ለምን ዱላ ይዘህ መታኝም ዱላ ይዘናና መታኛ ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዲሁም የማዳም ቅመሞች እንዴት ናችሁልኝ እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ እንግዲህ ዛሬ በጣም በቃ ምን ተበላሽ የሚያናድድ ነገር ስላየሁኝ ነው እና ማለቴ ኤቢና ማዲ ምን እንደሆኑ ምን እንደተፈጠረ እንግዲህ እግዚአብሔር ይወቀ ማለት ሰላም ነበሩ ያው ሰሞኑ በተፈጠረው ነገር ትንሽ እንትን ነበረ ግን በዚህ ደረጃ እንደዚህ ይሄዳል ብዬ እኔ ጭራሽ አላሰብኩም በእውነት በጣም እጅግ በጣም የሚያናድድ ነገር ነው ግን ምን እንደሆነ እኔ እስቲ አሁን ሄጄ ምን እንደሚሉኝ ምን እንደማረግ ራሱ ግራ ገብቶኛል ለእውነት ሰሞኑ ቡታጀራ ይገባ ሰይጣን እግዚአብሔር አምላክ እሱ ያውጣልን እንጂ በጣም ከባድ ነው በጣም ማለት ነው ወንዶቹም ሴትም በዚህ ልክ እንዴት ራሷን ታወርዳለች ማለት ይሄ ልጅ ባለትዳር እንደሆነ ታውቃለች ለዛውም ከባለትዳር ብቻም አይደለም ልጁላ አለው ይሄ ነገሩን ላይ ያወቀች መታ እንደዚህ ሙጭጭ ብላ ጭራሽ ደግሞ ያናደደኝ ነገር አልወጣም እንደውም አይመጣም ከዚህ በኋላ ምናምን ብላ ለህቴ መለሰችላት መልስ በጣም እጅግ በጣም እርር ድብን አርጎኛል አግኝቼ እሷን እርር ድብን እስከማረጋት የእውነት በጣም ነው የቸኮልኩት ምን እንደሚሉኝ ብቻ ልስማና እስቲ ምን እንደሆነ አብረን እናያለን በጣም ነው የተናደኩት የእውነት በጣም እባካችሁ ይሄ ነገር እንደዚህ አይነት ነገር በጣም እየተደጋገመ ነው ማለት ሌላውን አይተን ሳንጨርስ ድጋሚ ሌላ ስህተት እየተፈጠረ ነው እና ውዶችዬ በጣም ተናድጃለሁ የእውነት በጣም ተናድጃለሁ ሲጀመር ደግሞ ማለት ነው ምን አይነት ንቀት ነው እሱ ባለትዳር ነው እንግዲህ ትዳሩን አክብሮ መቀመጥ ነው እንጂ ያለበት እንዴት ነው የድሮ ኤክሱ እቤት ድረስ ይዞ መጥቶ መብቴ ነው ምናምን ይሄ ሲጀመር መብቴ ነው ምናምን ይላታል ጭራሽ ነገሩ እሱ ላይም አልፈርድም እሷ ናት የልብ የሰጠችው በመጀመሪያ ቀን ነበረችን ልጅ አሽቀንጥራ ወርውራ የሱም ውሳኔ ምን እንደሆነ ማወቅ የነበረባት የዛኔ ነበረ ግን አሁን ደግሞ ከአንድም ሁለቴ ተደጋግመው እንደዚህ አይነት ነገር እንዴት ሲጀመር በምን አይነት መልኩ እንዴት ቢንቃት እንዴት እሷን ብቻ አይደለም እኛንም ጭምር ነው የናቀን ስለዚህ ምን እንደሆነ እንዴት እንደሆነ እንደዚህ ያጠገበው እንደዚህ የልብ የሰጠው ምን እንደሆነ እኔ አላቅም እስኪ ቤት ካገኘሁት አግኝቼ ምን እንደሚመልስልኝ አላቅም ፈጣሪ ወይ ትግስቱን ስጠኝ ነው ምለው የእውነት እኔ በጣም ነው የተናደድኩት ስናደድ ደግሞ አብዛኛው ጊዜ እኔ በጣም እንተናላለሁ ብቻ እግዚአብሔር እሱ እንትን ይበልልኝ በቤት ያለው ነገር እንግዲህ አብረን እናያለን ልጆች ከመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የዱንያ ያገኘዋል ቢቆይ እንጂ መች ቀራ ከመጣል እንዳደራ ሰው ደግም ሰራ ክፉም ሰራ አባቴ እኔ ያገኘዋል ቢቆይ እንጂ መች ቀራ እንዴት ነህ? እሺ እባክሽ እንዴት ነሽ? ምንድን ነው የለም የት ሄዶ ነው? እኔ እንጃ ማለት ቆይ አንቺ ምንድን ነው አሁን እኮ የተለቀቀውን ነገር አይቼ ነው የመጣሁት ምንድን ነው ምን እየተሰራ ነው ምን እየሆናችሁ ነው? ምንድነው ምን ላደርገው ሲጀመር የራስሽ ጥፋት ነው የሁላ ነገር ያመጣው ማለት ነው ከመጀመሪያ ቀን ጀምረሽ ምንድነው ይሄ ብለሽ እሷንም አንቀሽ ብታስወጫት እኮ እንደዚህ አይሆንም ነበር ምንድነው ምን ማለት ነው አሁን ይሄ ልጅ አሳዝናችሁም እንዴ እሷ ሲጀመር በዚህ ልክ እንደዚህ ልጅ እያየች አንቺን እያየች ምን አባቷ ሆነ ነው ጥፋት አለባት እሱ የልብ ሰጥቷት ነው እንጂ እሷ ጥፋት አለባት እንዴ ትላንት የተለቀቀው ቪዲዮ እኮ ነው አሁን ነው የማየው እኮ ምንድነው ቆይ ችግሩ ምንድነው አላቅም እስኪ አሁን የት እንደሄደ ማታቂም የት እንዳለ ማታቂም ከሷ ጋር ነው የት ይሄዳል ነው ሲጀመር አንቺ የዛን ቀን ነበር ማባረር የነበረብሽ ማርያምን እንዴት ቤትሽ እኮ ንቀት ነው ንቀት አንቺን ብቻ አይደለም እኮ የናቀሽ እኛንም ጭምር እኮ ነው የናቀው አንቺን ብቻ አይደለም
እንዴ ምን ማድረግ አለብኝ? ለምን አንቺ ምን አባቷ ነው እንዴ ቤት ድረስ መታ እንትን እያለችሽ እንደዚህ መሆን ነው የምፈልገው ምናምን ብላ እንትን የምትል እቺ ሞልቃቃ ከየት የመጣች ናት? ሲጀመር ማነሽ አታያትም እንደ አንቺ የዛን ቀን ራሱ እንግዳ መስላኝ ነው። እንግዳ እንዴት ነው እንደዚህ ተለጥፋ እሱ ስር እያወራች እያየሻት እንግዳ ብለሽ የምትቀበዩ? ዞሮ ዞሮ እኮ አሁንም የልጅቷ ጥፋት ሳይሆን እሱ የልብ ምስጋና ነው። መስቡ ናይ ቤቢ ንሰጁ የልብ ይኸውልሽ፣ እሱም ሚስጣት ማንም ሚስጥ ማለት ነው። አንቺ እዚህ ጋር ጠንክረሽ እንትን ማለት ነው ያለብሽ እንጂ ነገም ሌላ ነገር ነው። አብሯትም ሊያደር እኮ ይችላል። ሲጀመር ምን ይታወቃል እስካሁን የትኛው ስልኩ ነው የያዘው? ልደውልለትና እስቲ ምን እንደሚል ቢመጣ እኮ አይልሽም። አሁን ምን ቢመጣ እንዲመጣ ሲጀመር እኔም አልፈልግም። ለምንድን ነው የሚመጣው? ለምን እንዴ ላውራው ፈልጋለሁ። እኔ ምን ቀርቶት ነው የሚመጣው? ምን እየሰራ ነው እንዴ? ምን ቀርቶት ነው ማለት ነው? ጋሼ ጋር ልሄድ ነው ዕቃ ሰብስቤ። የምሬን ነው። ጭራሽ ጋሼ ጋር ሄደሽ ምን ልትይ ነው? በመቤቴ እንኳን ጋሼ ማለት ነው እኔ ላየሁት እኔ ለሰማሁት እንኳን ተንገብግቤያለሁ። ኧረ በለው ጭራሽ ድፍረቱ በእግዚአብሔር የተያዘ ነው የኔ ስልክ። እሺ ጭራሽ ስልክ ማታነሳም ጋሼ ጋር ሄደሽ እሺ ምንድነው የምትይው? እዛ ኖራለሁ በቃ። እንዴ ምን ሆነሽ ነው ኖራለሁ ማለት? እሱ ጋር እንደዚህ ሆኜ እንደገና እቺ ማተባ እሱን እንትን ብለሽ ቤትሽን ጥለሽ ሄላ አቤት ሰላም ነው? እንዴት ነሽ መስኪ? ሰላም ነው አለው እግዚአብሔር ይመስገን። የት ነህ? የት ነህ? እኔ ከተማ ነው ያለሁት። አቤት ፈልጌክ ነበር። አትመጣም? ምን በሰላም ነው? አይ በስካይ ወይ መስኪ መምጣት አልችልም። እንዴት ነው የማትችለው? ፈልጌክ ነው ና ፈልጌክ ነው ና። ወይ ይቅርታ መስኪ የእውነት አልመጣም። እባክህ አንተ ይቅርታ እዛ ገደል አስገባው ከፈለክ። ፈልጌክ ነው ናና እናውራ። ላውራክ ፈልጌ ነው። ምንድነው የምታወሪኝ? እኔና አንቺ የምንነጋገረው ጉዳይ አይደል እንዴ? አዎ ነው። ምን እየሰራክ ነው ያለው? ምን እየሰራህ ማለት እንዴ? ጥያቄን በጥያቄ የምትመልሰው አውቀህ ነው የምታደርገው? እሺ የፈለግሽበትን ምክንያት ወይም ለምን እንደ የፈለኩማ ምክንያት ምን እያረክ ነው? እህቴን ምን እያረካት ነው ነው ወደ ገደል እሷን በደንብ መጠየቅ ትችያለሽ። ሲጀመር የኔን እንግዳ ወደ ቤት አላስገባም ብላ አንጻብሰው ሲያዋራ እንግዳ ውይ በእናትህ ምን አይነት እንግዳ ናት? ምን አይነት እንግዳ ናት? ምንድነው መረዳ ቤት ድረስ ይዘሽ መጥተሽ በዚህ ልክ አዋርታ ከቤት መታወጣ ሚስት ጋር እኔ ምን ብዬ ነው? አንተ አታፍርም? አሁን እንግዳ ትላለህ። የድሮ ኤክስ ከቤት ድረስ ሳታፍር ይዘህ መጥተህ እሱን እኮ በስነ ስርዓት ተነጋግረናል እኮ ታውቂያለሽ። ምንድነው ምን ያለፈ ታሪክ ነው። በቃ አንቺ የራስሽ ያለፈ ህይወት የለሽም እንዴ? እና ያለፈ ህይወት ቢኖረኝም እኔ ያለፈው ህይወቴ ረስቼ ነው አዲስ ህይወት የጀመርኩት። እኔ ያለሽ በቃ መናገር ያለብኛል። ሲጀመር እሷ ስለማታምነኝና እኔ ላይ ጥርጣሬ ስላላት አይደል እንዴ? እንኳን አንተ ይኸውልህ እንኳን አንተ እኔ እየጠረጠርኩክ ነው። ሰውዬ ስማኝ እንዳልኩትም ማለት ነው ሩማ ሲጃ የፈለገችው ዝም በይ አንቺ የአንቺ ስራ ነው ይኸውልህ ስላለኝ እሷን በጣም ስለማምናት ነው ይሄንን ሁሉ ነገር። ኧረ እንደዚህ አይነት እምነት ይቅርባት። ላንቺ የዚህን ያክል የማብራራት ራሱ ግዴታ የለብኝም ታውቂያለሽ። ግዴታ የለብህማ። አሳይሃለሁ፣ ታያለህ እንዴት እንደምታብራራልኝ ታያለህ። ስነ ስርዓት ይኖርሽ። ድንበር ባንተላለፍ የተሻለ ነው። የኔና ሰማሻ? አንቺ የሚመለከትሽ ጉዳይ የለም። ለምን ዱላ ይዘህ መተህ አትመታኝም? ዱላ ይዘህ ናና መታኛ። ይሄ እኮ ቀላል ነው። እንከባበር እያልኩሽ እኮ ነው። አሁንም በትክክለኛው መንገድ እኔን እያወራሽኝ አይደለም። ስማኝ አንድ ነገር ልንገርህ። በዚህ ጉዳይ እኔና አንቺ ማውራትም የለብንም። አንድ ነገር ልንገርህ። መከባበር ማለት ነው ክብር ምን እንደሆነ አሳይሃለሁ። እሺ ይኸውልሽ ሌላ መስመር አንተላለፍ። መስመር አንተላለፍ። ኧረ በእናትሽ ይሄ ልጅ እኮ እንትን ነው። በእናትሽ ዝጊው በቃ። ምን አዳረቀሽ ከሱ ጋር? መስመር ተላለፍና እሺ አሳይሃለሁ። ብቻ በርታ በርታ። እዛ አሸለሌ እያልክ ነው። አሸለሌ እያልክ ነው። ራሱ ማንሳቴ የራሴ ጥፋት ነው። ኧረ ጉዴ ፈላ። የሌባ አይነ ደረቅ ምንድነው? ኧረ ዘጋብኝ። ጭራሽ ጆሮዬ ላይ ዘጋው። እሺ ዘጋው ጆሮዬ ላይ። ታይ ብዬሽ ነበር። አደውይ ታይ የሚመልስልሽ ምላሽ ጥሩ አይደለም እንዴ? ምን ማለት ነው ይሄ? እኔ ምን እንዳስካካቸው ካበደ ማለት ነው። ሰንደል ምናምን እዚህ ጋር ፌስታል ምናምን ይዞ ውጭ አስፋልት ይሄድ እንጂ ማለት ነው። እንደዚህ አይነት እብደት የለም። አንቺ እኮ አሜን ብለሽ የምትቀበዩ ጥፋት እኮ አይደለም። ሰው እኮ ያጠፋል። ቀላል ነገር ነው የሚያጠፋው። ይሄ እኮ የድሮ ኤክሱ ወይም የድሮ ሚስቱን ትሆናለች እኮ ምን ይታወቃል? ይዟት የመጣው እንግዳ ናት ብለሽ ስንት ቀን ሙሉ እዚያ ያሳደርሽ
አይደለ? እኔ እኮ ይሄንን ጣጣ እንዳይመጣ ፈርቼ ነው እንግዳ ናት ብዬ ዝም ያልኩት። ፈጣሪ ሆይ ትግስት። አሁን ደግሞ ከዚህ ከተማ አስወጣት አላስወጣትም በቃ ምን ላድርግ? እሺ ከፈለገ ይዟት ሄዳ በቃ እዚህ ግቢ ድርሽ እንዳይል በቃ ይሄ ጋሼ ጋር ሄዳለሁ ምናምን የምትይው ነገር እዛ ሄዳለሁ ወደ ሰፈር ሄዳለሁ። ለምንድን ነው የምትሄጂው? ለማን ብለሽ ነው የምትሄጂው? ለሱ ብለሽ ትቼለት ሄዳለሁ። አንቺ እግዚአብሔርሽ ንብረትሽ ምንሽ ለሷ ብለሽ ትሄጃለሽ እኮ አይደለም ጥፋቱ እኮ የሱ ነው። ስለዚህ አንቺ ጥፋቱን አምነሽ ተቀበለሽ ሽሽት ምን ከምን ያድንሻል? መሸሽ። እሺ ሁሌ እየተቃጠልኩ ነው ልጁ በማለት ግቢ። ይኸውልሽ እኔ ከዛሬ ጀምሮ ሄጄ ልጆቼንም ይዤ እመጣለሁ። እዚህ ቤት ነው የምሆነው ካንቺ ጋር። ከዛሬ ጀምሮ እስቲ እሷን ይዟት ይምጣና ከዛ ምን እንደምናረገው እኛ እናውቃለን። እሺ ህግ ያለበት ይሄ እኮ ያስጠይቀዋል እኮ በ80 ላይ 80 በዩ። አንድ ወንድ ልጅ ከቤት ወጥቶ ካደረ ከሌላ ሴት ጋር ካየሹ ምን እየሰራ ነው? አንቺ ምን እየሰራሽ ነው? እንዴት ነው አንቺ ይሄ ነገር አምነሽ የምትቀበዩ? አንቺ በቃ የወድሽን በወድሽ ይዘሽ መቃጠል ለምዶብሻል። በቃ ስታወሪው እኮ ነው ሲጀመር የሆነ ነገር የሚቀልሽ። ከድሮ ጀምሮ ከመጀመሪያ ጀምሮ እኮ ልጁ እኔ ምንም እኮ አልተመቸኝም። ምንም የሚመች ልጅ አይደለም። እምቢ ብለሽ ነው እንግዲህ ምን ማድረግ ይቻላል? አሁን ይኸውልሽ እኔ ማርያምን ከዚህ ቤት አልወጣም። ከዛሬ ጀምሮ እዚህ ነኝ። ልጆቼ ይዣቸው እመጣለሁ። ከዛም በኋላ እስቲ እዚህ አጥር ግቢ እሷን ይዟት ይምጣና የዛኔ እንተያያለን። የመጨረሻችን ይሆናል። ወይ እሷን ይዟት ይሄድ በቃ እዚህ ድርሽ እንዳይሉ። እሱ እኮ እሷን ይዞ የመሄድ ፍላጎት የለውም። እንደውም እዚህ ትኑር እያለኝ እኮ ነው። ለዛው እኮ እሷ ብቻ ብትሆን እኮ አሪፍ ነው። እኔ እያለሁ ተደራቢ አምጥቷት ከኔ ጋር እንድትኖር ነው ትላንት ሲጠይቅ የነበረው። አይተሽዋል። ሁለት ሚስት ረበለው ማርያምን አጨበጨብኩላት። ጎበዝ ነው ደግሞ ጆሮዬ ላይ ስልክ ዘጋ። ቆይ ዝም በይ ዋጋውን ነው የምሰጠው። እኔ ሞቻለሁ። ታያለሽ ምን እንደማደርገው። ከመጣ እዚህ ቤት እንዳታስገቢው። አሁን ልጆቼን ይዤ እስከመጣ ድረስ እሱ እዚህ ግቢ ከመጣ እንዳታስገቢው በይና፣ ወይ ጎረቤት ምናምን እኮ ይሰበሰባል። ምን ችግር አለ? እና መጣው። እሺ ልጆቼን ይዤ ልምጣ። እዚህ ግቢ ድርሻ አይላትም። ሰማሽኛ? አንቺ እንደዚህ ማለት አይደለም። ሲመጣ እግሩን እንዛ ጋር እኮ ከታች ይታያል ግቢ ማን እንደሆነ እንዳከፍቺ። ለልጅቷም ንገሪያት እንዳከፍት እንዳይገባ እኮ በቃ ቁልፍ ቢኖረው ምን እሺ ቆይ